السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናል ተከታታዮች ወንድሞቼ ሰላም እንደምን አላችሁ? አልሐምዱሊላህ እኔ ሰላም ነኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ ወዶች፣ አበረታቱ። ኢንሻአላህ እንጀራውን እንጋገር። ያው ዱቄቱን ይታመስ ነው ማለት ነው። አንደኛው ዱቄት ነው የሚሆነው እንጂ እንጀራ እኔ በጣም የምሞክረው አንደኛው ዱቄት ነው። ሁለተኛው ዱቄት እንጀራ አይሆንም፣ ያኔ ቢጋገር አያምርም ማለት ነው። ይሄ ግን እምሱ ገባ ካለ ማሻአላህ ምርጥ ነው ማለት ነው። ያው እርሾ ግን አሰንብቱኝ ይላል ቶሎ እንጀራ እንዲሆን። የእንጀራ ጣዕም የሚያመጣው እርሾ ሲሰነበት ነው። ገባ አድርጋችሁ እመሱት። ያልታመሰውም ያምራል፣ ግን ነጭ ቢሆን ደስ አይልም። ግን የሆነ ሀገራችን እንጀራ የሚመስል የታመሰው ነው ማለት ነው። ኢንሻአላህ ከመጀመሪያው እስከ መጨረሻው እንዴት እንደማቦካርሽ እንደምጋግር አሳያችኋለሁ። እርሾውን ባቦካሁ በሁለት ቀን እንደዛ ነው ማቦካው እንጂ ገና እርሾ እያጠለልኩ ውሃውን እደፋለሁ። እያጠለልኩ እንደዚህ ይጠል ውሃውን እየደፋሁ ነው የካሜራው ሽታ የሚሄደው እንጂ ካሜራው እንዲያውቃችሁት ገና ኩፍ እንዳለላችሁ ዋናውን ቡክት ብታረጉት በጣም ሽታው ይዘገንናል ማለት ነው። ያችሁት ያለ የጤፍ ዱቄት መሰለ ማለት ነው። ብቻ አሁን እዚህ ላይ ያረኩት ካሜራ ጨው ነው። ትንሽ ጨው ሆነች፣ ትንሽ እያናት እርሾ ናት ማለት ነው። ባቦካሁ በሁለት ቀን በሶስት ቀን ነው ሌላ ማቦካው። ይሄ ለእርሾ ያህል ነው። ይሄ አሁን ይጣል ውሃው እንዲፈት ማረገው ካሜራው ሽታ እንዲሄር ነው። የዛ ሀገር ዱቄት ደግሞ እቃይቱ ትንሽ ስለሆነች ነው፣ ለእርሾ ስለሆነ እቃውን አላተለኩትም። የዛ ሀገር ዱቄት ደግሞ ጨው ካልተደረገ መቼም ታውቁታላችሁ። ይሄ ውሃ ጢቃረኩበት ማለት ነው። ምክንያቱም ውሃውን እደፋዋለሁ ቆየት ብዬ፣ ከዛ እንደው ውሃውን እቀይርለታለሁ። ብቻ ተቀን ሁለት እንደዚህ እቀይረዋለሁ ውሃውን። ካሜራው ሙልጭ ብሎ ይጠፋል ማለት ነው። እንደዚህ አግታችሁ ይሄ የዚህን ውሃ ደፍቼ ነው ማቦካበት ሌላ ማለት ነው። ኢንሻአላህ ነገ ወይ ተነገ ወዲያ እንደዚህ የካሜራው ሽታ ይቼ ትንጋገርትና ቦካ ደግሞ ዋናውን አብረን ቀርጸዋለሁ። ተከታተላላችሁ ማለት ነው። ምርጥ እንጀራ ነው የሚሆነው። ወላሂ እኔ እንደዚህ ነው የምበላው። ያው ብቻ መጋገር ያስጠላኝ ብቻ ገዛለሁ እንጂ ያመስኩት ዱቄት አያችሁት። የጤፍ ዱቄት ነው መሰለኝ እርሾ የሚሆነው። ይሄንን አሁን ለሀቡክቼ ይሄው ማለት ነው። ግን ተቀርጽ ታቦካ ያልቀርጽ ጣሳ ይችላልሁ። እንደዚህ ታቦኩና አሁን ይሄንን እርሾ አድርጌ እዚህ ጋር አቦካዋለሁ። ከዛ ታቦካ በኋላ እዚህ ባለ ውስጥ ከተታለሁ ማለት ነው። አጥባታለሁ ካላንታጠበችም። ከዛ ዱቄት ይችን የምታክል ዱቄት ታስቀራላችሁ። አሁን እኔ ማታ አቦክቼው አድርና ከዛን ጠዋት ተነስቼ ጽዳቴን ከጨረስኩ በኋላ እችን የምታክል ዱቄት ያስቀረኋትን አንጎባጉበዋለሁ ማለት ነው። ከዛን ታንጎባጎብኩት በኋላ እንትን እላለሁኝ። ይቦካልኝ። ያው
ቢያንስ 2 ሰዓት እንደዚያ ይወስዳል። 3 ሰዓት ወሰደ። ዞር 2 ሰዓት ይቦካ ነው። ከዛን ኩፍ ብሎት ይቦካ። ልክ ችባብ እንደምናቦካው አይደል? እንደዛ ኩፍ ብሎት ይቦካልን። እንጋግረዋለን። ትንጋንገር ኢንሻአላህ እናሳያችኋለን። ታንጎባጉ ብቻ እንትን ላይሆንልኝ ይችላል። ያው ይንጎባጎባል ትላችሁ ነው። እሺ አለበለዚያ የማታ ያቦካችሁት ጠዋት ለመጋገር ትንሽ ድንቡስ ይላል። ግን ትንጎባጎብ ያኔ ታዲስ አይደል ሊጡ ምርጥ ይሆናል ማለት ነው ወዶቼ። በእርግጥ ይሄ ጎበዝ ናችሁ እናንተ ማለቻችሁን የምትሰሩት እነዚህ የሰራችሁ የምትለቁ እህቶቼ ወላሂ አይመችም። ካሜራማን ካለ እኮ ቀላል ነው። በአንድ እጅ እየተቀረጸ በአንድ እጅ ሙሽኪላ ነው። ይሄንን ያተጠሉትን እዚህ እያደረጋችሁ እንዲሁም ምን ይሆን ስልኬን አስቀምጬ አንድ ያላስቀርም። አንደኛው ዱቄት ነው የሚሆነው። ሁለተኛው ዱቄት ለእንጀራው ሀታ ሽታ ራሱ አለ ነው አልወደውም። ሁለተኛው ቂጣውንም ሆነ ምኑንም አልወደውም። የሆነ ጣዕም ነገር አለው። ብዙ ህትዬ እንደዚህ በኢሞ ጓደኞቼ ጋር ታወራ እንደዚህ እንጀራ እየጋገራችሁ ብሎ ምናምን ኧረ ያምርልንም ምናምን ይላሉ። እንዲያውም እርሾ በጣም እንትቀመጥ ማለት ነው። ወላሂ እንጀራ ተጋግሩ ሽታው ተሆነልኝ። እስቲ ሽሮ እያመስኩ እንትን እላለሁ። አንድ እጅ ሁለት እጅ ይዘናል። ማናመሰግን ሰዎች አሁን ምን ሰው ነን? ወላሂ ይሄ ትናንትና ወርሾ ነው ማለት ነው። ወርሾውንና ይሄንን በደንብ ታሽታላችሁ። የአንድ እጅ ነገር ለኢላሀ ኢለላህ ምንም ሰርቶ አያጠግም። አንዳንዴ እንደዚህ አካል መያዛችንን እናመሰግናለን። ወላሂ ሆነ ነገር ትሞከር በአንድ እጅ። እኛ ግን አላህን የምናማረረው ኧረ አልተሳካም በአንድ እጅ። ቆይ በደንብ ካሽተዋለሁ ማለት ነው። ይህን ባንዴ ውስጥ ከትቼ ቀጠንጣን እናደርገዋለሁ። በጣም ባይቀጥን ነገር ስለማንጎባጎብበት እንዳቀጥነዋለሁ። ያው እርሾው እንትን እስከሚል ድረስ ያደክማል። ሊጡን መቀያየሩ እርሾውን ውሃውን መቀያየሩ ያችሁት የጤፍ ዱቄት ነው የሚመስለው። እነሱ ገባ ስላለው ብዙ ሰዓት ወስዶብኝ ማመሱን እንትን ብዬ አጠፋሁት እንጂ ብዙ ሰዓት ያኔ ጠቆርም እስከሚል ድረስ ቢታመስ በኋላ እንጀራው ትጋግር ነጭ ይሆናል። አይጣላውም ተላችሁን ይወደዋል ማሸቱን እና መታመሱን። እንጀራ የሚያምራችሁ ቀለብያ የማይመጣላችሁ እየጋገራችሁ ትተሩ ወዲያመቻችሁ። የማያዋችሁ ተሆነ አይናችሁ እንኳን ታዩ ይቆጣሉ። እኛ እንኳን ሩዝ ስለማንበላ ታውቆልናል ዱቄት እንደምን ቶሎ እንደምንጨርስ። አያችሁ መታሸት ይበቃዋል።
ይበቃዋል። ይሄው ነገ ጠል የለ ጠላሌውን እንዳታጠሉት፣ አጠላችሁ እንዲያደፉ ተንጎባጎበ በኋላ ቢጠልን ራሱ ማለት ነው። እንዳትደፉ እንዳታጠሉ፣ ዝም ብላችሁ ቅጥል ማርኩት። እንዲሁም ይሄን ትናንት ትጋግር ስላላሳየኋችሁ ለዛ ነው ማለት ነው። አሁን አቦካው ያያችሁት እንዴት ነው የሚያምረው። ኢንሻአላህ ይሄ እንጀራ ሲያክል ሌላ አቦካው ማለት ነው። ያው እኛ ቀን በቀን እንጀራ ነው የምንበላው። ጓደኛ አያችሁት ምን እንደሚመስል የሚያምር ነው። ያንን ከመጀመሪያው እስከ መጨረሻው አሳያችኋለሁ።